ሄሎ ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ ቀይ ወጥ ነው የምሰራላችሁ። በተፈጨ ስጋ ነው የምሰራላችሁ። በጣም ተወዱታላችሁ። በጣም ምርጥ ቪዲዮ ነው። ብዙዎቻችሁ ሲምፕልና ቀላል ስላላችሁ ነው የምሰራላችሁ። ያለኝን ነገሮች እገልጻለሁ። እዚህ ጋር ምን አለ? የተፈጨ ስጋ አለን። ፍሬሽ መሆን አለበት። እዚህ ጋር ደግሞ በርበሬ አለኝ። በርበሬ የኔ ቅመም ሁሉም ስላለው ምንም ቅመም አልጠቀምም። መከለሻ ብቻ ትንሽ እጠቀማለሁ። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ቅቤ አለኝ። እዚህ ጋር ሽንኩርት አለኝ። እዚህ ጋር ቲማቲም አለኝ። ውሃ ያስፈልገናል፣ ዘይት ያስፈልገናል፣ ጨው ያስፈልገናል። ወደ አሰራሩ እንሄዳለን። እሺ መጥበሻ እንጥዳለን ወይም ድስት እንጥዳለን። ከዛ በኋላ ምን እናደርጋለን? ዘይት እንጨምራለን። ከዛ ሽንኩርታችንን እንጠብሳለን። ከዛ በኋላ ሽንኩርታችንን በደንብ አድርገን እንጠብሳለን ለ3 ደቂቃ። ከዛ ቀጣዩን አብረን እናያለን። ምርጥና አሪፍ ወጥ ይመጣልናል ማለት ነው። ቀጣዩን ስራ አብረን እናያለን። እሺ ሽንኩርታችን ከዘይቱ ጋር የተጠበሰ እዚህ ጋር ደርሷል ማለት ነው። ገና ይቀረዋል። ምን እንጨምራለን? ስጋችንን እንጨምራለን። ስጋችንን እንደዚህ አድርገን እንጨምራለን። የተፈጨ ስጋ። ከዛ ይሄንን በደንብ አድርገን እንጠብሳለን ማለት ነው። ከሽንኩርቱ ጋር 5-6 ደቂቃ እንጠብሳለን። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ ስጋው የተጠበሰ እዚህ ጋር ደርሷል። ምን እንጨምራለን መሰላችሁ? በርበሬያችንን እንጨምራለን። በርበሬ ማብዛት ትችላላችሁ እንደፈለጋችሁ። ነጭ ሽንኩርቱን እንጨምራለን። ከዛ ይሄንን በደንብ አድርገን እንጠብሳለን። ውሃ ጠብ እያደረጋችሁ በደንብ መጥበስ ማለት ነው። 7-8 ደቂቃ ከዛ በላይ ይፈጃል። ከዛ በኋላ ቀጣዩን አብረን እናያለን። በቃ ይሄንን እንጠብሳለን በደንብ አድርገን። ቀጣዩን አብረን እናያለን። እሺ ይኸውላችሁ በርበሬው ነጭ ሽንኩርቱ እየተጠበሰ ነው። ገና ይቀረዋል። ምን እንጨምራለን? ቲማቲም እንጨምራለን። በርበሬው እንዲያቃጥለኝ እኔ ስለማልፈልግ ቲማቲም እንጨምራለሁ። ቅቤ ግማሽ እንጨምራለን። አብረን እንጠብሳለን ቅቤውን ከበርበሬው ጋር ከቲማቲሙ ጋር። ከዛ ይሄን በደንብ አድርገን እንጠብሳለን። ውሃውን አያስፈልገንም። ቲማቲሙ ውሃ ይሰጠናል። ከፈለጋችሁ ቲማቲም አለመጨመር ትችላላችሁ። እኔ ግን በርበሬው ሲያቃጥል ስለማልችል ብዙ በበርበሬው ብቻ መስራት ትችላላችሁ። ከፈለጋችሁ ቲማቲም እንደኔ ጨምራችሁ መስራት ትችላላችሁ። ምርጥና አሪፍ ወጥ ነው የሚመጣው። እሳታችሁን ማከለኛ አድርጋችሁ ሳያርባችሁ እየጠበሳችሁ እያቁላላችሁ ቀጣዩን ስራ አብረን እናያለን። በቃ ለ10 ደቂቃ በደንብ አድርገን እንጠብሳለን። ክዳን ያስፈልገናል። ክዳን እሺ ይኸውላችሁ 10 ደቂቃ ብያችሁ ነበር። ከ10 ደቂቃ በላይ ነው የጨመርኩት ማለት ነው። 15 ደቂቃ አድርጌዋለሁ እኔ። ይኸው እንደዚህ ዘይቱን ስፍት አድርጎ ቅቤውን ተፍቶ እንዲሆን ቆንጆ ሆኗል። ምን እንጨምራለን? ውሃ እንከልሳለን። ከዛ ይሄንን በደንብ አድርገን እናንተ ከትካለን እሳታችንን ቀንሰን ማከለኛ አድርገን ከዛ ጨው እንጨምራለን። ጨዋችንን እናዋህዳለን። በቃ እሳታችንን ማከለኛ አድርገን አሁንም 12-13 ደቂቃ በደንብ አድርገን እናንተ ከትካለን። ከዛ ቀጣዩን አብረን እናያለን። በጣም ተወዱታላችሁ። ምርጥና አሪፍ ወጥ ነው የሚመጣው። በቃ ከ10-12 ደቂቃ በኋላ ቀጣዩን አብረን እናያለን። እሺ ይኸውላችሁ እንደዚህ አምሮ ዋው! አያችሁት እንዴት ምርጥ እንደሆነ። ምን እንጨምራለን? ቀሪ ቅቤያችንን እንጨምራለን። ቅቤ አለበዛም በመጠኑ ነው። ከዛ መከለሻ እንጨምራለን በጣም ትንሽዬ። ከዛ ምን እናደርጋለን? ይሄንን በደንብ አድርገን 3-4 ደቂቃ እንጠብሰዋለን። ከዛ በጠረጴዛ ዙሪያ እንገናኛለን። ይኸውላችሁ ምርጥ ወጥ ነው። ከ3 ደቂቃ በኋላ በጠረጴዛ ዙሪያ እንገናኛለን። እሺ ይኸውላችሁ በተፈጨ ስጋ በበርበሬ ምርጥ ወጥና ምርጥ እንደዚህ ቀይ ወጥ ተሰርቶ ይኸው አምሮ አይታችኋል። ከፈለጋችሁ እናንተ እንቁላል ቀቅላችሁ መጨመር ትችላላችሁ። ባዩ በፈለጋችሁት መመገብ ትችላላችሁ። የዛሬ ቪዲዮ ይሄን ይመስል ነበር። በጣም ቀላል በጣም ምርጥና አሪፍ ወጥ ነው።
በቃ ከፈለጋችሁ ግን ማብዛት ትችላላችሁ እንደፈለጋችሁ እንደራሳችሁ መጠን መጠቀም ትችላላችሁ የኔ ቪዲዮ የነበረ ብዙዎቻችሁ ሲምፕል እና ቀይ ወጥ በቀላሉ ምን ሰራው ስላላችሁ እኔ ሰራውላችሁ በሌላ ስራ እስከምንገናኝ የዛሬ ቀይ ወጥ የተፈጨ ስጋ ይሄን ይመስል ነበር በሌላ ስራ እስከምንገናኝ ቪዲዮን ሼር አድርጉ ላይክ አድርጉ ሰብስክራይብ አድርጉ ለደጋፊዎቼ ሰላም ሰግናችሁ አላልኩም በሌላ ስራ እስከምንገናኝ ይሄ ነበር ቻው